ሰላም እንዴት ናችሁ? ይህ ኮደርስ አካዳሚ ዩቲዩብ ቻናል ነው። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። በመጀመሪያ ዛምፕ ሰርቨር ስታርት ማድረግ ይኖርብናል። ስታርት እናደርጋለን። እዚህ ጋር ሚኒማይዝ እናደርገዋለን። በመቀጠል ባለፈው የሰራነው የፕሮጀክት ፎልደራችን ጋር እንሄዳለን። እዚህ ማይ ኮምፒውተር እንገባና ሎካል ዲስክ ሲ ዛምፕ የሚለውን ፎልደር እንከፍተዋለን። በውስጡ ኤችቲዶክስ የሚል ፎልደር አለ። አሁንም እሱን እንከፍተዋለን። እዚህ ጋር ባለፈው የሰራ ነው የፕሮጀክት ፎልደራችን ኔም ስኩል የሚል ፕሮጀክት ፎልደር አለን። እሱን እንከፍተዋለን። እዚህ ጋር ከዚህ በፊት የሰራናቸው ፕሮጀክቶች ናቸው። ስቱደንት ሬግ የሚለውን ፒኤችፒ ፋይል እሱን እንከፍታለን። በመቀጠል ባለፈው እንዴት አድርገን ሬጂስተር ያደረግነውን ዳታ እንዴት አድርገን ሰርች ማድረግ እንችላለን፣ እንዴት አድርገን ሙሉ ሪከርድ የተደረጉትን ዳታዎች ዲስፕሌይ ማድረግ እንችላለን የሚለውን አይተናል። ነገር ግን እዚህ ጋር በስህተት የኤዲቲንግ ችግር ነበረበት። እሱን እናስተካክላለን። በመጀመሪያ ይሄን ለማስተካከል ለምሳሌ እዚህ ጋር ብሮዘራችን እንክፈትና ባለፈው ሰርችና ቪው ላይ ስናደርግ ዲስፕሌይ የሚሆኑትን ዳታዎች ፈርስት ኔም እዚህ ጋር ስላላስተካከል ነው እሱን ብሎ እንዲወጣ ሆነዋል። እሱን እናስተካክላለን። እሺ እዚህ ጋር ሎካል ሆስት እንበልና እዚህ ጋር መጀመሪያ ፒኤችፒ ማይ አድሚን እንበለው። ማይ አድሚን ዳሽቦርዱ ተከፍቶልናል። ከዚያ በመቀጠል እዚህ ጋር ኒው ታብ እንልና ሎካል ሆስት እዚህ ጋር ስኩል የሚል ፕሮጀክት ፎልደር አለን። ስለዚህ እሱን እዚህ ጋር እንጽፈዋለን ማለት ነው ስኩል ብለን። ከዛ በመቀጠል ኢንዴክሱን እንየው። ኢንዴክስ አለው። ስለዚህ ኢንዴክሱ በቀጥታ ስለሚገባ ኢንተር እንለዋለን። ከዛ በመቀጠል ምንድነው የምናደርገው? ሎጊን እንላለን። እዚህ ጋር ሁሴን ብለን 1 2 3 4 ነው ፓስወርዱ። በዚህ ጋር ሎጊን አደርጋለሁ። ወደ ስቱደንት ሬጂስትሬሽን ሲስተም ፎርም ገብተናል። ከዚህ በፊት ሬጂስተር ማድረግ አይተናል። እንደዚሁም ሰርች ማድረግ አይተናል። ቪው ማድረግ አይተናል። ነገር ግን ቪውም ሰርችና ቪው ስናደርግ ምንድነው እዚህ ጋር አይታችሁት ከሆነ እዚህ ጋር ሄዲንጉ ፈርስት ኔም ኔም የሚል ነው። ይሄንን እናስተካክላለን ማለት ነው። ባለፈው በስተት የተቀመጠ ነው። ይሄን ለማስተካከል በቀጥታ ወደ ኮዳችን እንሄዳለን። ኮዱ ጋር እዚህ ጋር እንመጣና ይሄን ፈርስት ኔም የሚለውን ላስት ኔም እንለዋለን። ይሄን ደግሞ ኤጅ ጀንደር እንበለው። ይሄንን ኢሜይል እዚህ ጋር ፎን በር እንደዚህ ማለት እንችላለን። ኮርስ በርዝ ዴት ብለን በዚህ መልክ እናስተካክላለን ማለት ነው። ይህንን የት እንወስዳለን? በመቀጠል ሁሉንም እዚህ ኮፒ እንልና ይሄ ቪው ላይ ነው። ስለዚህ ሰርችም ላይ ወስደን እነዚሁ እናስቀምጣለን ለሁለቱም እንዲሆነ። እዚህም ጋር ያልተስተካከላል ይህንን ፔስት እንበለው። ሁለቱም ጋር አስተካከልን ማለት ነው። አሁን ሪፍሬሽ እናርገው። እዚህ ጋር ይህን ይመስላል። የባለፈው የነበረበት ስህተት ነው። ሰርችም ብናደርግ ለምሳሌ አይዲ ነምበር 003 የሆነውን ሰርች ባደርገው ይሄውና፣ ስለዚህ ተስተካክሏል ማለት ነው። ሄዲንጉ ፈርስት ኔም ብሎ የነበረው ነው። ይሄን ለማስተካከል ነው። የዛሬው ቱቶሪያላችን የሚሆነው ከባለፈው በመቀጠል አፕዴት እና ዲሌት ማድረግ እንዴት እንችላለን። እዚህ ሪከርድ ያደረግናቸውን ዳታዎች እንዴት አድርገን አፕዴት ማድረግ ሲያስፈልገን እንዴት አፕዴት ማድረግ እንችላለን፣ እንደዚሁም ዲሌት ማድረግ ሲያስፈልገን እንዴት ዲሌት እናደርጋለን የሚለውን ነው የምናየው ማለት ነው በዛሬው ቱቶሪያል። እሺ ወደ ኮዳችን እንመለሳለን። እዚህ ጋር ወደ ኋላ እንመለስና እዚህ ጋር ቦዲው ጋር እንመጣ። ከዛ በመጀመሪያ አፕዴት በተን ነው የምናየው። ፒኤችፒ ታግን ከፍትና ፒኤችፒ ታጉን እንዘጋለን። ከዛ በመቀጠል ኢንክሉድ እንላለን። ኢንክሉድ ብለን ኮኔክሽን ዶት ፒኤችፒ ሰሚኮለን። ከዛ በመቀጠል ኢፍ እንልና ኤሴት ክንፍ ከፍታለን። ፖስት አፕዴት እንላለን። የበተኑ ስም ማለት ነው አፕዴት። ይሄ በተን ኔም የተጋነ ያለው በተኑ እዚህ ጋር ያለው በተን ኔም እዚህ ጋር አለ። ኤችቲኤምኤል ኮድን ስናዘጋጅ ይሄ በተን ኔሙ ምንድነው? አፕዴት ነው። ይችን እዚህ ጋር እንጽፋታለን ማለት ነው። አፕዴት ካልን በኋላ ፕሬስ እንከፍታለን። ከዛ ቫሪያብል ክሬት እናደርጋለን ማለት ነው። እንደዚህ እናደርጋለን። መጀመሪያ ኤስአይዲ ለኤስአይዲ ቫሪያብል አሳይን እናደርግለታለን። ፖስት ኤስአይዲ እንለዋለን። ይሄ ኤስአይዲ ማለት የት ጋር ያለው ኤስአይዲ ነው። እዚህ ጋር ለምሳሌ እዚህ ጋር ኤስአይዲ ብለን የጻፍ ነው። እዚህ ጋር በተኑ ላይ ታች ሄደን ፊል ኔም እዚህ ጋር ኔም ብለን እዚህ ጋር ኤስአይዲ ያለ የዚህ ኔም እንወስዳለን ማለት ነው። እንደዚሁም ይሄ ከማን ጋር ተመሳሳይ መሆን አለበት? ቴብሉን ክሬት ስናደርግ የሰጠነው የኮለመን ኔም ጋር ተመሳሳይ መሆን አለባቸው። እሺ በዚህ መልክ ይሄን ኮፒ አደርገዋለሁ። ስንት ነው የሚያስፈልገን? ፎርሙን ቼክ እናድርገው። 1 2 3 4 5 6 7 8 9 ስለዚህ 9 ጊዜ ፔስት ልበል። 2 3 4 5 6 7 8 9 ከዛ በመቀጠል የመጀመሪያውን ኤፍ ኔም እዚህም ኤፍ ኔም እዚህ ጋር እንመጣለን። ኤል ኔም ኤች 6 እሺ ከዛ በመቀጠል ኢሜይል ፎን ኮርስ ዲኦቢ እንበለው። ዴት ኦፍ በርዝ ማለት ነው። በርዝ ዴት። እሺ ቫሪያብል አሳይን አድርገናል። ከዛ በመቀጠል ሌላ ቫሪያብል ክሬት እናደርጋለን። እዚህ ጋር ኤስኪዩኤል እንበለው። ቫሪያብሉን ለኤስኪዩኤል ኮድ ለመጻፍ ኩዌሪ ለመጻፍ ኤስኪዩኤል የሚባል ቫሪያብል አሳይን እናደርግ። ከዛ በመቀጠል ምንድነው የምናደርገው? ደብል ኮት እንከፍትና አፕዴት ቴብሉ ማን ነው? ስቱደንት የሚል ቴብል አለን ዳታቤዙ ላይ እዚህ ጋር እንደምትመለከቱት ስኩል የሚለው ዳታቤዝ ውስጥ ምን አለ? ስቱደንት የሚል ቴብል አለ። ስለዚህ እሱን እዚህ እንጽፈዋለን ማለት ነው። አፕዴት ስቱደንት
ስቱደንት ሴት ኤስአይዲ ኢኳልስ ከላይ ያለውን ቫሪያብል እዚህ ጋር እንወስደዋለን ማለት ነው። እዚህ ጋር የጻፍናትን እዚች ጋር ፔስት እንበለው። ከዚህ ጋር ኤስአይዲው ኤ የሆነውን ኮማ እናደርጋለን። ይህም በሙሉ ኮፒ እናድርገው። ስንት ጊዜ ነው? 9 ጊዜ ማድረግ 9 ስለሆነ እነዚህ 9 ጊዜ 2 አድርገናል። 3 4 5 6 7 8 9 ኤስአይዲ የሆነው እዚህ ጋር ደግሞ ኤፍ ኔም እዚህ ጋር ኤፍ ኔም ኤል ኔም ኤጅ ሴክስ ኢሜይል ፎን ኮርስ በርዝ ዴት እዚህ ጋር ቫሪያብሉ ዲኦቢ ስለሆነ ዴት ኦፍ በርዝ ስለሆነ ዲኦቢ እንለዋለን። እዚህ ጋር ሰሚኮለን እናደርጋለን። እሺ ከዛ ሰሚኮለን ከማድረጋችን በፊት ምን እንላለን? አፕዴት ስለሆነ የምናደርገው አፕዴት የምናደርገው በአይዲ ነምበሩ ነው። ስለዚህ ዌር ኮንዲሽን እንጠቀምና ዌር እንላለን። ኤስ አይዲ በአይዲ ነምበሩ ስለሆነ አፕዴት የምናደርገው ኢኳልስ ኤስ አይዲ እዛ መጨረሻ ላይ ሰሚኮለን እናደርጋለን። መቀጠል ሌላ ቫሪያብል ክሬት እናደርጋለን። ሪዛልት ኮን ኩዌሪ ኤስኪኤል ሰሚኮለን እናደርጋለን። ታች ኖርና ኢፍ እንላለን። ኢፍ ሪዛልቱ ከላይ ያለው ኩዌሪ ትክክል ከሆነ ምን አድርግልኝ ነው ኢኮንልና ኮት ውስጥ አስገብተን ምን እንለዋለን? ኤች3 ሄዲንግ እንጠቀምና ኤች3 እንበለው። እዚህ መሀል ምን እንበለው? ዘ ዴታ ሃዝ ቢን ሰክሰስፉሊ ዴት እንለዋለን። እዛ ይህንን እዚህ ጋር ሰሚኮለን ያስፈልገናል። ይህንን በከለሩ እንዲቀየር ከፈለግን ሲኤስኤስ መጠቀም እንችላለን። ኢንላይን ሲኤስኤስ ተጠቅመን ይሁን ግሪን አፕዴት ማድረጉን ሲያሳውቀን በግሪን ከለር እንዲሆን ማድረግ ከፈለግን እዚህ ጋር ስታይል እንላለን። ስታይል እንልና ከለር ግሪን እንበለው። እዚህ ጋር ከለሩን ግሪን ይሆንልኝ ማለት እችላለሁ። ይህንን እንዳለ ኮፒ አደርገዋለሁ። እዚህ ጋር ኤልስ እንልና ኤኮ ብለን ኮፒ ያደረግነው እዚህ ፔስት እንለዋለን ማለት ነው። ስለዚህ የኛውን ደግሞ አፕዴት ካልሆነ ደግሞ ሬድ እንደሆን ከለሩ እንድፍ ከፈለግን እዚህ እንመጣና በሬድ ከለር ያሳውቀናል ማለት ነው። እዚህ ጋር ደግሞ ይህን እንቀይረዋለን። አኔብል ቱ አፕዴት ዴታ እዚህ ጋር ፕሊዝ ትራይ ኤጌን በዚህ መልክ እናስቀምጠዋለን ማለት ነው። እስኪ እንሞክረው። ይህን ሴቭ እናድርገው። አፕዴት በተን ይሰራል አይሰራም ቼክ እናድርገው። እዚህ ጋር እንመጣለን። ለምሳሌ እዚህ ጋር ቪው ሁሉንም ሪከርዶች እናያቸው በመጀመሪያ እዚህ ጋር ከነዚህ ውስጥ አበበ የሚለውን ይህንን እናስተካክለው። ይህንን አበበ ዲኤስኤፍ ዲቪጂ የሚለውን ከበደ እንበለው። ለምሳሌ ይህን ለማድረግ እዚህ ጋር እንመጣና አይዲ ነምበሩ 001 የሆነ ማለት ነው። 001 አበበ ላስት ኔሙ ማን ነው? ስለዚህ ከበደ እንበል። ይህንን እንቀይረው ማለት ነው። በደ ነው እዚህ ጋር ሳይሆን እዚህ ጋር ከበደ። ኤጁ ስንት ነው? ኤጁን 30 ነው። ሰላ እንደነበረ እናስቀምጥ። ሜል ነው። ኢሜል አድሬስ፣ ፎን ነምበር፣ ዌብ ዴቨሎፕመንት ከዛ አፕዴት እንበለው። ኔብል ቱ አፕዴት ዴታ ፕሌስ ትሬ ግን እያለ ነው። ስለዚህ ኮዳችን ጋር ችግር አለ ማለት ነው። እሺ እዚህ ጋር ቼክ እናድርግ። ሲ ፎን ኮርስ በርዝ ዴት ዲኦቢ እዚህ ጋር መጨረሻው ላይ ስለሆነ ኮማ አያስፈልገውም። እዚህ ጋር ኮማውን እናጠፋዋለን። ለዚያ ነው አፕዴት ያላረገልን። ሴቭ እንበለው። ይህን ሪፍሬሽ እናድርገው። እሺ አሁን ሞክር እስኪ። 001 ማን ነው? አበበ። ይሄንን ቀደም እንዳልነው ማን በለው? ከበደ እንበለው። የኛውን ዲኤስ የሚለውን ከበደ። ኤጅ እንደነበረ ነው የማደርገው 30። ሜል ዌብ ዴቨሎፕመንት አፕዴት እንበለው። አሁን ይኸውና በግሪን ከለር ምን አድርጎታል? ዘ ዴታ ሃዝ ቢን ሰክሰስፉሊ አፕዴትድ ብሎልኛል ማለት። ስለዚህ ይሄ ከእንትኑ ስር እንዲገባ ከፈለግን ይሄ ከላይ ከሜኖቹ በላይ ከሄደር በላይ ስለወጣብን ከታች እንዲሆን ማድረግ ከፈለግን ደግሞ ምን እናደርጋለን? እዚህ ኮዱን እንመጣና በመጀመሪያ አፕዴት ያደርገው ዳታ እንመልከተው። እዚህ ጋር ቪው እንበለውና ይኸውና ከበደ ብሎ እዚህ ጋር ቀይሮልናል የተሳሳተውን ስም። አሁን ያኛው ከታች እንዲሆን ለማድረግ ኮዱን እንመጣና ከቦዲው ስር ያለውን እንወስደዋለን። ይህን ከት እንለዋለን። እዚህ ጋር ከት እንበለውና ሜኖቹ ስር አባውታት ኮንታክትስ ከሚለው ስር እንዲመጣ ከፈለግን እዚህ ጋር እንመጣና ሴቭ እንበለው። እስኪ ሌላ አፕዴት አድርገን አንድ እንመልከት። እዚህ ጋር ለምሳሌ ማን አለ? ቪው እንበልና እዚህ ጋር ዳታችንን ይሄ አበበ የሚለውን ማን እንበለው? ወይም ደግሞ ሰሚራ የሚለውን የአባት ስም እንቀይር። አፕዴት አድርገን ለምሳሌ ሰይድ የሚለውን አህመድ እንበለው። 003 እንበልና ሰሚራ ይህንን ሰይድ የነበረውን አህመድ እንበለው። እስኪ ጌታች ሰሚራ ብለው ሰይድ ነበር። ይሄ አሁን መቀየር አለበት ማለት ነው። እሺ እዛን ኤጅ እስኪ አሁን አፕዴት እንበለው። ይሄውና ከስር መጣልን ማለት ነው። ከሄደሩ ከላይ ይሆናል፣ ከታች ሜሴጁ እንድታይ ማድረግ እንችላለን። አሁን ምንድነው ልክ አፕዴት ማድረግ ሲያደርግ ምን ይሆናል? ግሪን ይሆናል ማለት ነው። ስህተት ካለበት ደግሞ አፕዴት መሆን የማይችል ከሆነ ችግር ካለበት ምን ያሳየናል? በመጀመሪያ ላይ እንዳሳየን በቀይ ሬድ ከለር ሆኖ ሜሴጁ ይታየናል ማለት ነው። ስለዚህ በዚህ መልክ አፕዴት ማድረግ እንችላለን ማለት ነው። ከዚህ በመቀጠል ምንድነው የምናደርግ? እንዴት አድርገን ዲሌት ማድረግ እንችላለን? ሪከርድ ከሆኑት ዳታችን መካከል የፈለግነውን በአይዲ ነምበሩን በመጠቀም እንዴት አድርገን ዲሌት ማድረግ እንችላለን የሚለውን ነው የምናየው። እዚህ ጋር እንመጣና ከዚሁ በመቀጠል ፒኤችፒ ታግ እንከፍታለን፣ እንዘጋለን። እዚህ ጋር ኢንክሉድ እንልና
ኮኔክሽን ዶት ፒኤችፒ ከዚያ ኢፍ እንላለን። ኢሲት ፖስት እንልና ምንድነው በተኑ ምንድነው ዲሊት በተን ነው። ስለዚህ ዲሊት እንለዋለን። በኮት ውስጥ እናስቀምጠው ዲሊት። ከዛ ብሬስ እንከፍታለን። አሁን አንድ ቫሪያብል ነው የሚያስፈልገን በአይዲ ነምበር ስለሆነ ዲሊት የምናደርገው ለአይዲ ነምበሯ ብቻ ቫሪያብል አሳይን እናደርጋለን። ለምሳሌ እዚህ ጋር እንደዚህ እናደርጋለን። ኤስአይዲ ሜትዱ ፖስት ነው። ኤስአይዲ እንላለን። ከዛ እዚህ ጋር ሰሚኮለን እናደርጋለን። ከዚህ በመቀጠል ለኤስኪዩኤል ኩዌሪ ቫሪያብል አሳይን እናደርጋለን። አሁንም ኤስኪዩኤል እንበልና ዲሊት ፍሮም ስቱደንት ከስቱደንት ቴብል ማለት ነው። ዌር ኤስአይዲ መጨረሻ ላይ ሰሚኮለን እናደርጋለን። ጨረስን በቃ። ከዚህ በመቀጠል ኩዌሪ ራን እንዲሆን ኤክስኪዩት እንዲሆንልን ሌላ ሪዛልት የሚባል ቫሪያብል አሳይን እናርግለት። ኮን ኩዌሪ ኤስኪዩኤል ሰሚኮለን። እዚህ ጋር ኮን ማለት ኮኔክሽን ክሬት ስናደርግ እዚህ ጋር እንደምትመለከቱ ኮኔክሽን እዚህ ፋይል አለን። እዚህ የኮኔክሽን ፒኤችፒ ፋይል አለን። እዚህ ጋር ኮን ብለን ቫሪያብል ክሬት አድርገን ያን ነው ኮን እያልን የምንጽፈው። ከዛ የተወሰደ ነው ማለት ነው። ወደዚህ እንመለስ። ከዛ ኮኔክሽን ዶት ፒኤችፒ ማለት ደግሞ ይሄኛው ፎልደር እዚህ ጋር ይሄን ኮኔክሽን ፒኤችፒ ፋይል ነው ኮኔክሽን ዶት ፒኤችፒ የምንለው ማለት ነው። በመቀጠል ምን እናደርጋለን? ኢንተር እንልና እዚህ ጋር ኢፍ እንላለን። ኢፍ ሜሴጅ እንዲያሳየን ማለት ዲሊት ሲሆን ዲሊት ሆኗል፣ ዲሊት ካልሆነ ዲሊት አልሆነም ብሎ እንዲያሳየን ኢፍ እንልና ሪዛልት የምትለዋን ቫሪያብልችን እንወስዳታለን። ሪዛልት ብሬስ እንከፍትና ኢኮ እንላለን። ወይም ደግሞ ከላይ ያሉትን እንዳለ ነው እዚህ ጋር የሰራ ነው ድጋሜ ላለ መጻፍ ይሄን ኮፒ እንበለውና እዚህ ጋር ፔስት ልበለው። ስለዚህ ጋር መጥቼ ምን አድርገዋለሁ? ዴታ ሃዝ ቢን ሰክሰስፉሊ ይሄንን አፕዴት የሚለውን ዲሊትድ እዚህ ጋር አንኤብል ቱ ዲሊት እንደዚህ ማድረግ ይችላለሁ። በቃ ጨረስኩኝ ማለት ነው። ዲሊት ለማድረግ ቼንጅ ኪዌሪ ብቻ በመጻፍ ዳታችንን ዲሊት ማድረግ እንችላለን ማለት ነው። እዚህ ጋር እመጣለሁኝ። አሁን ለምሳሌ እዚህ ጋር አበበ የሚለውን 001 አይዲ ነምበር የነበረውን ዲሊት ላድርገው። አይዲውን በማስገባት ዲሊት ስለው the data has been successfully deleted። ስለዚህ ዳታው ዲሊት ሆኗል ማለት ነው። ቪው እንበለው እስኪ 001 ተደልቷል። የለም እዚህ ጋር ይታይ። ዳታቤዙም ጋር ብንሄድ እንደዚሁ ተደልቶ ነው የምናገኘው። አሁን ይሄን ሪፍሬሽ እና አበበ የሚለው ሪፍሬሽ ስናደርገው ይጠፋል። ያውና 002 ብሎ ይጀምራል ማለት ነው። ስለዚህ እዚህም ጋር ማየት እንችላለን። ይሄው 002 ዲሊት ማድረግ ችለናል ማለት ነው። እንደዚሁ 004 ደግሞ ዲሊት ማድረግ ፈልግ እንደዚሁ 004 ልሙላና አሁን ዲሊት ብለው ያውን ቪው እንበለው ያለን ዳታ 3 ነው። 2 ደልተናል 3 ነው ያለን ማለት ነው። ስለዚህ 004 ፋጡማ ዲሊት ሆናለች ማለት ነው። ስለዚህ በዚህ መልክ ዳታችንን አፕዴት ዲሊት ማድረግ እንችላለን ማለት ነው። ከዚህ በተረፈ የሰራንበትን ፒኤችፒ ሶርስ ኮድ በቴሌግራም ቻናል የመለቅላችሁ ይሆናል። ቻናል ለማግኘት በመጀመሪያ የዩቲዩብ ቻናላችንን ሰብስክራይብ በማድረግ እና ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል የቴሌግራም ቻናሉን። እዛ ላይ ቴሌግራም ቻናሉን መልሳችሁ ጆይን በማድረግ ምን ታገኛላችሁ? ሙሉ ሶርስ ኮዱን እለቅላችኋለሁ ማለት ነው። ከዛ መውሰድ ትችላላችሁ። ግልጽ ያልሆነላችሁ ነገር ካለ እዛው ሙሉ ኮዱን ስለምታገኙት እዛ ላይ ማየት ትችላላችሁ። በቻናሉ ስር ኮሜንት ማስቀመጥ ትችላላችሁ። በተረፈ ለነበረን ቆይታ አመሰግናለሁ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ተቀላቀሉን፣ እንደዚሁም ደግፉን እላለሁ። ለነበረን ቆይታ አመሰግናለሁ። መልካም ቆይታ ይሆንላችሁ።